ይስጥልኝ ዩቲዩብ እንዴት ናችሁ? የት እንዳለው አጠይቁኝ። ምን እንደሆነ አናውቅም። ኢንትሮ ልንሰራ ነው የመጣ ነው። እዚህ ጋር ለማታውቁኝ ፓፒ ይባላል፣ ለምታውቁኝ ታውቁኛላችሁ። ዛሬ ይዤላችሁ የመጣው አማዞን ደንበኞች አዘው ያልወሰዷቸውን ፓኬቶች በ20 ዩሮ እየሸጠ ነው። ውስጡ ምን እንዳለ አይታወቅም። ካልሲም ሊሆን ይችላል ወይ ደግሞ የ500 ብር ፕሌይስቴሽን ሊሆን ይችላል። እዚህ ጋር ምን እንዳለ ጫካ ነው። አሁን ወደዛ እንዴት Sie betrügt dich mittlerweile üblich, all die Fotzen heute fake, er hat einen überkleinen Schwanz, also guck dir Andrew Tate. Weil wir sagen das nicht können. ያላ ይሄ ነው ማሽን ነው። እዚህ ውስጥ ያሉት ፓኬት እንዳለ ያስጠላል። የትኛው መምረጥ እንደምችል ማስፈ ገልሽ አይነብሩ ለካንሽ ነሽ መጣ ያ ኦኬ ካንሽ መጣ ካንዳ መትካተሰ kann man sich aussuchen wie geht das no das kannst du drehen Bruder das sieht aus wie eine Box Digga እድላችንን እንሞክር ይሄኛው እንደዚህ gut aus okay bitte Karte oder Mobiltelefon jetzt öffnet er das willkommen bitte auf Bestätigung warten 24 ብር ቦክስ ነገር ነው ምን እንደሆነ አናውቅም። እዚህ ማደያው ላይ du hast gesagt Mani ich habe 4 Euro auf Preis gezahlt jetzt ዝበል አታ das war 24 Euro Bruder was ja 10 Euro wie 10 Euro 10 Euro Bruder was mir ne vielleicht die Nummer irgendwie 24 tenze ja እዛ ጋር ለ10 ብር ደንቆሮ ነኝ አራዲዬ ልጆች እናንተ ቀድሞ ገብታችኋል እናንተ በእርግጠኝነት እኔን ያልተረዳሁት ያበደ ከሆነ ወዲያው ነገ ጧት ደግሞ መጥቼ እዚህ ይሰለፋል አለ ሰዎች አዘው መተው አልወሰዱትም ብዙ ስለሆነ ነው ይሁን ምን አላውቅም ግን አውጥተው ደረደሩት ሸፍነውታል አይታችሁት ከሆነ እንዳይታይ ምን እንዳለው ምናምን ያው ግን እድል መሞከር እኔ ቦክስ ይሻላል ብዬ ነው ወፈር ካለ የሆነ ጨርቅ ከሚመስል ሹራብ ምናምን ነገር ቢዝነስማን ፓኬታችን ይዘን ቤታችን ገብተናል አሁን ውስጡ ምን እንዳለ አብረን እናያለን ማለት ነው መንገድ ላይ ያየነው ነገር ደግሞ ሁለት ነገር ነው ያለው ውስጡ አንድ በዚህ ሳይድ የሆነ ነገር አለ አንድ ደግሞ በዚህ የሌለ ጃክፖት ነው 10 ዩሮ የሆነ ደና ነገር ከወጣው የመጀመሪያው ይሄን ይመስላል ሃርድ ድራይቭ ምናምን ይላል አዳፕተር ምናምን ይላል ሁለት ነበር ነው ኦኬ ሃርድ ድራይቭ እና አዳፕተር ኤስኤስዲ ከሆነ ታኒኛ ለመሩ ባይዘው እንግሊዘኛ ብዙ አይወስዳቸውም ከዚህ በኋላ ሃርድ ድራይቭ ኮንቨርተር ዩኤስቢ 3 ምናምን ያስተኛ እኔ እንደ ነገር የሚጠቅመኝ ላይጠቅመኝም ይችላል ክብሪት ገዝቻ አልመጣውም ያሳዝናል ሲሆን ነገር የሚጠቅም ነገርም ሊሆን ይችላል ዋጋውን ደግሞ እናያለን አሪፍ ቃል ሊሆን ይችላል ሆነ ነገር አለው እናጣምዶ ነገር የቱ ነው ቢጫው ቀዩን ቆረጣው ይሁት መጀመሪያ ያውቃው ነው ይሁት አዳፕተር ነው መሰለኝ ኮንቨርተር ነገር ነው 28 ብር ነበር 21 ብር ገብቷል እሷ የመሸጫ ቴክኒካቸው ነች እና በተረፈ የዛሬን ይመስል ነበር እንግዲህ ላይክ አድርጉት ሼር ላይክ ኮሜንት ምናምን እንዴት አደራችሁ በላኝ አልቻልኩም በቃ ምክንያቱም ሳስበው እናንተና በ10 ብር ያመጣሁት እቃ ዛሬ በ15 ብር ኢቤይ ላይ መሸጥ ይችላል 5 ብር አተርፍበታለሁ ይሄን ያህል የሚካበድ አይደለም ግን የደረሰን ዜና ምንድነው ታውቃላችሁ ሱቅ ውስጥ ትላልቅ ፓኬቶች አሉ ማዲያ ውስጥ ገብታችሁ ትላልቅ ፓኬቶች አሉ ፒክ ያልተደረጉ ብሏል እነሱ እንግዲህ ምን አይነት ፓኬቶች ናቸው ምንድነው ምናምን የሚለው እንየው ፊሊንግ አለኝ ተለቅ ያለ ፓኬት ከሆነ የሆነ ነገር ሊወጣው ይችላል የሚል ስሜት አለ ይሄ ጓደኛዬ ነው እዛው ማዲያ ነው የሚሰራው ዝም ብዬ ጻፍኩለት እነሱ ያው ኢንሳይደር ኖሌጅ ስላላቸው ስራ ነው ወይ ምናምን ብዬ ጻፍኩለት እና አማዞን ቦክስ ልገዛ ነበር ዛሬ ፍሪ ነኝ ምናምን ብሎ ጻፈ እና ፓኬት አለ ምናምን ስለው መጀመሪያ ምልክ ነበር የመሰለው ከዛ ነገርኩት እኔ ልልክ አይደለም ያልተወሰዱትን የአማዞን ሰርፕራይዝ ፓኬቶች ልገዛ ነው ምናምን አልኩት ይሄ ነው ያሻፈለኝ አንድ ጓደኛዬ ፌንዲ ጫማ አግኝቷል ከቦክስ ውስጥ ማለት ነው እኔ ግን እስካሁን ደና ነገር አልሳብኩም ብሎ ጻፈ አሪፍ ነገር ሊወጣ ይችላል ለኔ ግን እስካሁን ደና ነገር አልወጣልኝም ነው ይህ በእንዲህ እንዳለ እና ይሄን ማድረገው በዚህ አጋጣሚ ለእናንተ ብዬ ነው You know it's not about money all this stuff is you know it's just a blessing to be doing this stuff right 850 ዩሮ የሚሸጥ ጫማ 980 ምናምን የሚሸጡ ጫማዎች እኔ እጄ መግዛት አለብኝ በቃ 100% አሁን እኔ ራስ ጭንቅላት አያርፍም ገባችሁ አሁን እኔ ራስኩ መተው ወስደ የኔን ፌንድ ጫማ ወስዶብኝ ይሆናል አስወላችሁ ሶ እኔ እንደው ሳስበው ሚሊዮን ዘፈን ታውቁታላችሁ በዚህ አጋጣሚ ማለት ነው ይሄን ቦክስ ገዛው አይ ዲድንት ፊል ላይክ ኢት ፊሊንግ ዋን ነበር ምክንያቱም እዛ ብዙ ቦክሶች ነበሩ መረጥኩና ትንሽ ከበድ ያለው ነው የመጣሁት እናንተ እኔ መካስ አለባችሁ ምክንያቱም ማሰብ ያለባችሁ እናንተና 10 ዩሮ ዛሬ 20 ዩሮ በ30 ዩሮ ላይክ እና ኮሜንት አልገዛውም አሁን እሷን ነገር ይገርማል አሁን እስከ ከፍቶ ድረስና ከሚደብራችሁ ወረድ ብላችሁ ላይክ ምናምን ሰብስክራይብ ያረጋችሁ አስተያየት እየጻፋችሁ ቢሆን ኖራ ነበር እስከ ከፍቶው ምን ደቂቃ ይፈጃል ነው ይሄን እስከ ከፍቶው ሰብስክራይብ አድርገው ምናምን የምርን እኮ በጣም ነው ብዙ ጊዜ ረጅም ጊዜ ነው የሚፈጀው ይሄን ሁለት ሶስት ሰዎች ጨርሰዋል አርገው አንተ ግን ነይ ያመልጠኛል ብለ አያመልጥም ያው ጠብቃል
ካርቶን ውስጥ ለምንድን ነው የከተቱት? በእናታችሁ ልብስ ነገር ነው። ደህና ልብስ በሆነ ብላችሁ ጸልዩልኝ። ምክንያቱም እዛ በጣም ብዙ ልብሶች እንዲህ ለየብቻ ሁለት ነው ግን ልብስ ነው። ይሄ ደህና ነገር በሆነ መግሪ ካርቶን ይዤ የመጣሁት ኤሌክትሮኒክስ ይሆናል ብዬ። ጓንዡ ምን ይላል በቻይንኛ? ዳዮ ጸዳ ነው እናቴ ነው ጸዳ ነው። እኔ አልለብስም እንዲህ አይነት ነገር። ሴንሴይ ፓፒ አማስቴ ሳሉት። የቺክ ነው እንዴ? የቺክ ነው እናንተ። የሴት ዕቃ ነው የሰጠው። ይሄም እንደዛው የሴት ዕቃ ሊሆን ነው ማለት ነው። መከራችን በዛ። ራሱ ነው ድጋሚ። ይሄ ወንድ በሆነ በሉና የተለቀ ያለ ሰው ራሱ ነው። በእናታችሁ ይኸው ቀሚስ። ይሄ እንኳን ቢሆነኝ ዛሬ ጊሰን ሄዳለሁ። እዛ ሴቶች አይጠፉም። ወስጄ እዛ አስረክበዋለሁ። አከሰራችሁኝ 30 ታለላችሁ በፊት ማለት ነው። ገብታችሁ ላይክ፣ ሰብስክራይብ፣ ኮሜንት። የከፋ ዘመን ከጓደኞቼ ጋር እየወጣው ነው። ጊሰን ነው ያለሁት። እንዴት ነው የሚውሉት የጊሰን ሀበሾች የሚለውን ዛሬ ያሳዩናል። 5 ነን ጊሰን ውስጥ ያለነው ሀበሻ። እነሱ እንተዋወቃለን እና እኛም እንተዋወቃለን። ጊሰን ሀበሻ የሞላበት ከተማ የለም። ጊሰን ላይ ጀርመን ላይ እንደ ጊሰን ሀበሻ ያለበት ከተማ ፍራንክፈርት ምን አለ? ጊሰን ሀበሻ አለ። ግን ያ ጊሰንን ለየት የሚያደርጋት ምን እንደሆነ ልንገራችሁ። ለወሬ ጨቆለ ጊሰን አላልኩልም ዳረለ ብቻ ጊሰን ነው። እቺም ትገባለች አትቆረጥም። እንደዚህ አይነትም የቃላት ግድፈቶች እንዳሉ ምናምን እየተቆራረጠ እንደሚደርሳችሁ ለማሳየት ያክል ያው ጊሰን ብያለሁ። ብቻ ጊሰን ላይ ለየት የሚያደርጋት ከጀርመን ውስጥ በቃ ትልቁ የሚባለው ካምፕ እዚህ ነው ያለው። አበሻ መጀመሪያ ሲመጣ ምናምን አብዛኛው ትልልቅ ሰዎች እቺን ከተማ ረግጠው ነው እና መሰረታቸውን የሚጥሉባት ከተማ ናት። እኛ ደግሞ ቆመን እየተቀበልን እየሸኘን እየመጣን እየሄድን ያለን ሰዎች ስለሆነ ያ እሱን ነው በቃ እሱ እንደዛ ነው አበሻ ይበዛል ያላችሁ እንጂ እኛ ብዙ አበሻ የለባትም። አንተ ነው ብዙ የቆዩትም ጤናማ የሚባል የአበሻ ኮሚኒቲ ያለው ጊሰን ላይ ያ አሁን ጊሰኖች በጣም ሞቅታ እየተሰማቸው ነው። ያ ጤናማ ነው። ያ ሁሉም ስለሚተዋወቅ የሆነ ትንሽ ኮሚኒቲ ነው ያለን። የራሳችን ኮሚኒቲ ያለን ምናምን ጠንከር ያለ እውነት ለመናገር በጊሰን ህዝቡ ይዋደዳል። አይ የምር ተፈቃቅሮ በመተዛዘን በመተባበር የሚኖር ኢትዮጵያ ህዝብ ነው ያለው። ይገርማችኋል። ጊሰን ላይ ሰው ተዋዶ ነው የሚኖረው፣ ተፋቅሮ ነው የሚኖረው። ጊሰንን እንዴት ነው ያሳለፈው? እንግዲህ ጊሰን ላይ ሰንበት እንዴት ነው ያሳለፈው? ጊሰን አልካለ መላ ፈልጉልኝ ጸጉሬ ማለት ነው። አሁን 16 ሰዓት ተኩል ነው። ፊልም 18 ሰዓት ነው የሚጀምረው። ፊልም እንጋብዛለን ብለዋል ማለት ነው። እሱን ሄጄ መጋበዝ ነው እንግዲህ። እስከዛ ድረስ 1 ሰዓት ተኩል ምናምን አለ ካፌ ገብተን እንቀመጣለን። ግብዣው ከኛ ነው፣ ክፍያው ከሱ ነው። ክፍያው ያው እሱ ክፍያው ችግር የለም እኮ አበሻ እኮ መጋበዝ እኮ ጥሪ ነው። ወይስ ካንባ አንቸኩላን ዋናው አንተ ባለሙያ አይደለም። ያው እንት ሻት መሰለ እንዴ እንደዚህ እያሳለፍክ ምትቀር ያ ከፍ እያረክ ነው። አላዘነበልከው ያስጠላል። እንግዲህ በዚህ መስፈርት እንግዲህ ከ1 እስከ 10 ገምግሙትና ሚስት ይፈለግላት። ያበረ ቡና ዳቦ ቆሎላት ደርሶናል እኮ ያበረ ዳቦ ቆሎማ ከበላው ራስ እንግዲህ ሆነኝ እኮ። ያው ጊሰን ላይ እዚህ ጋር የሚገርም ቡና ጠጥተን ወጣን። ምንድነው የሚባለው? ሚራክል ካፌ ይባላል። የሀበሻ ቡና የጀበና ቡና እስከ 3ኛ ጠጥተን ፋው ላይ ይሁን ፋሱ ያያችሁት ነው። ዋው ሲኒማው ይሄን ይመስላል። ሰብስክራይብ አድርጉንና ካሜራው እንደዚህ ከፍ አድርገን ያዘው አይደለ እንዴ? አሁን ተሸማቀቅ። ለምንድን ነው ሰው መጥቶ ቢጠይቀኝ አሁን እኔ ዩቲዩበር ነኝ ብዬ ማውራት አልችልም። ምክንያቱም አይከፈለኝ እንደ ፕሮፌሽን አሁን ተሳያደብረ ይሄን ፖሲብል ነው ማለት Das ist sehr vorne. Wir können doch eine weiter hinten, das wäre so, aber sonst gibt es keine, die 4 Stück nebeneinander. Oh my God, so voll. የወርኪንግ ማን የሚል ፊልም ልናይ ልንገባ ነው። የጄሰን ስታይተም አይታችሁት ይሆናል። ትሬለሩን ካላያችሁት ገብታችሁ ሞልቷል። ሰው ተሰብስበው ብዙ ሰው ነው ያለው። ጸጉሬን ተውት፣ ዞር ስል ወደ ካሜራ ማያው ጸጉሬን ነው እዚህ ጸጉር። ይሄንን ቪዲዮ ማለት ነው 10 ሺህ ላይ ካገኘ ፊልሙን አሁን ቀርጬ ሙሉ ለቅላት። ይሄ ካራቴ ኪድ ማለት የጄኪ ቻን የመጨረሻው ነው የሚሆን አለበት። ያ ሊወጣ ነው መሰል እና አሁን እንግዲህ የተከበሩት ተቀምጠናል። እዚህ ሆን ስሪሽ ቢልግ ቦርኒንግ ሚ
ስቢሊግ ቦርና በሽከዛ እንዳን ከዛ እና ወገኖቼ አሁን እየወጣን ነው። ከ1 እስከ 10 ስንት ሰጥቷላችሁ? 6። እኔም ያው እንደዛ አካባቢ ነኝ። ምክንያቱም የደረስንበት ውሳኔ ምን ይላል? የቴክን ሚሊዮን ፊልም ካያችሁት ነኝ እንጂ የቴክን የሆነ ኮፒ ነገር ነው። ጄሰን ስታተም እና ማን ነው ኒል ነው ምናምን የሚባሉ እነሱ ሁሌ የማዳን ስራ ነው የሚሰሩት ታውቃላችሁ። ከደበራችሁ እንደዚህ ስራ ከፈታችሁ ገብታችሁ አሪፍ ውድ ጊሰን እንግዲህ አሪፍ አክሽን አለ። ያዘው አላ ውድን በጊሰን እንደዚህ ያሳልፈናል። የሚያምር ጊዜ ነበረ። ያው እንግዲህ አመሰግናለሁ እዚህ አጋጣሚ የጊሰን ነዋሪዎች። ያ እንደግመዋለን። የተሻለ ነገርም እናደርጋለን። አሁን ሰመር እየመጣ ስለሆነ ከሚቀጥለው ቸርን ሰመት ይመሻችሁ። ቻው